ታሪኩ የሚጀምረው ሰላማዊና እንከን የለሽ በሚመስሉ ጥንዶች መሃል ነው። ይህ ቪክ ይባላል፣ ባልየው ነው። ይቺ ደግሞ ሚስትየው መሊንዳ ትባላለች። አንድ ሴት ልጅ አላቸው። ቪክ ለትዳሩ ታማኝ ነው። ልጃቸውን የሚንከባከባት ሁሌም እርሱ ነው ማለት ይቻላል። ለሚስቱ ጥልቅ ፍቅርና አክብሮት አለው። ሚስቱም መሊንዳ ቆንጆና ተወዳጅ ናት። ፈታ ማለት ከእርሷ በላይ የሚወድ ሰው የለም። የሰፈሩ ሰዎች ሚስቱ ቆንጆ እንደሆነች ይመሰክሩለታል። ቪክም ልቡ የሰወረው ቁንጅናዋ ነበር። ስራዋ ግን በኋላ እንመለስበታለን። እኚህ ደግሞ የከተማ ባለሀብት ዳን ይባላሉ። ቪክን የሚያውቁት ማርቲን የሚባል ሰው ገድሏል ሲባል ብቻ ነው። መሊንዳ የተለያዩ ጓደኞች አሏት። ከጓደኞቹ አንዱ ቻርሊ ነው። ሆኖም ባሏ ጥልቅ ቁጥጥር ስለማያደርግላት ቻርሊ ከጓደኛዋ በላይ ነው የምትቀርበው። መሊንዳ ባሏን የማፈርም የመፍራትም ስሜት አይታይባትም። እንደ ሰራተኛዋ ነው የምትቆጥረው። በድንገት ግን ከሴት ጋር ሲደንስ ስታየው ቅናቷ ቱግ ይልባታል። በአንድ ምሽትም ግብዣ ተዘጋጅቶ ነበር። ከግብዣው በላይ በግብዣው ላይ የተገኘው ወንድ መሊንዳን አስደስቷታል። ከግብዣው መሃል ቻርሊ ተገኝቷል። ሆኖም ግብዣው ላይ እሱ ከመጣ በኋላ ቪክ ሚስቱ መሊንዳን ሊያገኛት አልቻለም። ወደ ጓዳው ገብቶ ያየው ነገርም ልቡን ሰብሮት ነበር። መሊንዳና ቻርሊ ከውስጥ ሲወጡ ያያቸዋል። ሲያያቸው ይህ የመጀመሪያው አልነበረም። በገዛ መኪናው ላይም ግብረ ስጋ ሲፈጽሙ አይቷቸው ነበር። ሆኖም ቪክ ምንም አይነት የመቆጣትና እርሷን የመፍታት ፍላጎት በፊቱ አይታይም። እንዲሁ ፓርቲው እንደደመቀ እየቀጠለ ነበር። በዚህ መሃል ግን መሊንዳ ከበር ሆና ጩኸት ታሰማለች። ሆኖም ቻርሊ ሞቶ ተገኝቶ ነበር። የቻርሊ መሞት ከመሊንዳ በላይ ያስደነገጠው ሰው የለም። ሆኖም በንዴት ቪክ እንደሆነ ገዳዩ መሊንዳ ትናገራለች። ነገር ግን ምንም አይነት ማስረጃ ስላላገኙ መርማሪዎቹ ከመጠጥ ብዛት እንደተከሰተ አምነው ይመለሳሉ። መሊንዳ የቻርሊ መሞት ባሏን እንድታኮርፍ ዳርጓታል። ቪክ ዝምተኛ ነው። ጓደኞቹ እንዲፈታትና እርሱን እንደማትመጥነው ቢነግሩትም እርሷን መፍታት አልፈለገም። ለመጀመሪያ ጊዜም ቤተሰብ እንዳላት እንድታስተውል ይነግራታል። የመሊንዳ ምላሽ ግን ንቀት ነበር። ሆኖም በነጋታው ሌላ ጓደኛ ወደ ቤቷ ይዛ ትመጣለች። ባሏ ጓደኛዋን ፍቅር እንዲሰጠው ትፈልጋለች። እናም ቪክ ጆንን እንዲያስተናግደው ቢራም ያለው የቤቱ ምግብም ያቀርብለታል። ጆን ግን ቪክን በፍራቻ አይን እያየው ነው። ምክንያቱም ማርቲን ገሎታል የሚለውን ወሬ በሽክሹክታ ስለሰማ ነበር። ሆኖም መሊንዳ ጓደኛዋ እንደተጨናነቀ አይታ ቪክን ወደ ሳሎን እንዲገባ ታዘዋለች። ቪክ ደስተኛ ባይሆንም ወደ ደረጃው ይወጣል። ሲወጣ ግን መሊንዳና ጆን ሲሳሳሙ ያያቸዋል። በገዛ ቤቱ ይህ የተፈጠረም ምላሽ መስጠት አልፈለገም። መሊንዳ ልጇን መንከባከብ፣ በጠዋቱ ተነስቶ ቁርስ የመስራት ሙያ የላትም። ፓርቲ ላይ መገኘት ልምዷ ነው። የወሲብ ፍላጎቷም ገደብ የለውም። በጠዋቱም የሆነ መርዶ ትሰማለች። ጆን ጓደኛዋ ሞቷል የሚል ነበር። ጓደኞቿ እየገደለ ያለው ሰው ባሏ እንደሆነ ትጠረጥራለች። ምክንያቱም ቀንቷል የሚል ነበር። ነገር ግን ከፊቱ የቅናት ምልክት ስለማታይ በጥርጣሬ ብቻ ነበር የምታየው። በዚህም ምክንያት ከአቶ ዳን ጋር እንዲከታተሉት ውል ትፈጽማለች። ይህ ሁሉ ሲሆን ግን ቪክ ያቅ ነበር። ምክንያቱም የመሊንዳ የባንክ ገንዘብ ዝውውር ሲደረግ ቪክ ቴክስት ይደርስለታል። ከዛ ቀን በኋላ ቪክ መኪና ይከታተለው ጀምሯል። ግን ቪክ መኪናውን ለማወቅ ጊዜ አልፈጀበትም ነበር። አቶ ዳንም ቤታቸው ድረስ በመሄድ ከሚስቱ ጋር የሚያደርጉትን ሴራ እንዲያቆሙ ያስጠነቅቃቸዋል። በዚህ መሃል መሊንዳ ቶኒ የሚባል ጓደኛ ትይዛለች። እሱም እንደ ሌሎቹ ቤታቸው ድረስ ይመጣል፣ ይዝናናል። ወሲብ ሲፈጽሙ ቪክ አይቷቸዋል። ምላሽም አልሰጠም። ጠዋት መሊንዳ ወደ ቶኒ ብትደውልም ስልኩ ሊሰራላት አልቻለም። መሊንዳ አምሽታ መግባት አድራ መምጣት አላቋረጠችም። ሆኖም ቪክ ቶኒን ተራራው ላይ ገሎ ውሃ ውስጥ አስገብቶት ነበር። በቀጣዩ ቀን ታዲያ መሊንዳ ከልጅዋ ጋር ስትጫወት ያገኛታል። ይህ ሲፈጠር ለመጀመሪያ ጊዜ ነበር። ምክንያቱም መሊንዳ የገዛዋ ልጇን እንደ እንጀራ እናት ፍቅርና እንክብካቤ አትሰጣትም። ሆኖም ይህንን በማየቱ ቪክ ደስታ ተሰምቶታል። መሊንዳ ታዲያ ለመዝናናት እንዲወጡ ፈልጋለች። የመረጠችው ቦታ ግን ቶኒ የተገደለበት ተራራ ነበር። ተራራው ላይ እየተዝናኑ ሳለ ልጁ ወደ ውሃው እንዳትገባ ሊመልሳት ሲሄድ የቶኒ ሬሳ ከውሃው ውስጥ ወጥቶ ሲንሳፈፍ ያየዋል። መሊንዳ እንዳታየውም ፈጥነው ወደ ቤት ይመለሳሉ። ነገር ግን መሊንዳ የምትወደውን ሻርፕ ረስታው መጥታ ነበር። ቪክም በነጋታው እንደሚያመጣላት ቃል ገብቶ ቤት ይደርሳሉ። አቶ ዳንን ቤቱ ድረስ ይጋብዛቸውና ማርቲን እርሱን እንደገደለ አድርገው የሚያወሩት ወሬ እንዲያቆሙ ይነግራቸዋል። ሰውየው ግን በነገር የፈለጉት ይመስላል። በነጋታው መሊንዳ ወደ የቪክ ጓሮ ገብታ ስትቃኘው የቶኒ የኪስ ቦርሳ ታገኘዋለች። ቪክ እንደገደለው አውቃ ከቤቱ ለመውጣት ሻንጣዋን አስቀምጣ በተዘጋጀችበት ቅጽበት ግን ልጇ ሻንጣውን ገንዳ ውስጥ አስገብታ አባቷን ጥላ የትም እንደማትሄድ ትነግራታለች። በአንጻሩ ቪክ ደግሞ በጠዋት ተነስቶ የመሊንዳን ሻርፕ ለማምጣት በሚል ሰበብ የቶኒ አስከሬን ወደ ውሃው ያስገባው ነበር። በዚህ ቅጽበት ግን አቶ ዳን እየተመለከቱት ነው። ሆኖም ሰውየውን ለማሳደድ በሚጥርበት
ጊዜ አቶ ዳን በገዛ ራሳቸው መኪና ተገልብጠው ይሞታሉ። ሆኖም ቢክ ሰላሙን ያገኘ ይመስላል። መሊንዳ ግን ይህ ሁሉ ታውቃለች የሚል ጥርጣሬ አልነበረውም። ባሏም ለእርሷ ካለው ፍቅር የተነሳ እንደገደላቸው ስታቅ የበለጠ አፈቀረችው። በሁለታቸውም የነበረው ችግር እልህ ነበር። ቪክ ከሌላ ወንድ ጋር እንድትሄድ አይፈልግም፣ ነገር ግን በግልጽ ስሜቱን አያሳያትም። እርሷም እንደ ወንድ እንዲቆጣጠራት ትፈልጋለች። ባለመቆጣጠሩ ደግሞ ብዙ ስህተት ሰርታለች። በመጨረሻ ላይ እርሷን ላለማጣት ብሎ እንዳደረገው ስታቅ የበለጠ ፍቅሯን ጨምርና አልቅሳ ታቅፈዋለች። የፈጸመችበት ድርጊት ተገቢ ነው ወይ የሚለውን ጥያቄ ለእናንተ ትቼዋለሁ። ከወደዱት እንደተለመደው ላይክ ማድረግ እንዳይረሱ፣ ሰብስክራይብ በማድረግም ቤተሰብ መሆን ይችላሉ። ዳግም በሌላ ፊልም እስከምንገናኝ ቸር ቆዩ።